ይህ ወጣት በውጤቱ ምክንያት ወደ ዩኒቨርሲቲ መግባት አልቻለም። ስለሆነም ቤተሰቡን ለማታለል የራሱን ዩኒቨርሲቲ ፈጠረ። ነገር ግን ገና በመጀመሪያ ቀን በመቶ የሚቆጠሩ ተማሪዎች ለመመዝገብ ወደዚህ ዩኒቨርሲቲ መጡ። እያንዳንዳቸውም $20,000 ክፍያን ከፈሉ። በዚህም ወጣቱ በአንድ ጊዜ ሚሊዮነር መሆን ቻለ። በአጭር ጊዜም ይህ የተሳሳተ ዩኒቨርሲቲ ዓለም ላይ ታዋቂ ሊሆን ቻለ። በርካታ ተሰጥኦ ያላቸው ተማሪዎችንም ለማስተማር በቃ። የዚህ ወጣት ስሙ ጆን ይባላል። ስኩል ትምህርቱን እንዳጠናቀቀ ውጤቱ በፖስታ ታሽጎ ይላክለታል። ነገር ግን የመጣው ውጤት 61 በመቶ ነው። 70 በመቶ ካልሆነ ደግሞ ወደ ዩኒቨርሲቲ መግባት አይችልም። ለወላጆቹ እንዴት እንደሚነግራቸው ግራ ገባው። ቢሆንም ጆን ትምህርት ባይሳካለትም ሰዎችን በመሸወድ እየታወቀ ነው። በመሆኑም ቤተሰቡን ለማሳመን በዚህ ጊዜ ከዩኒቨርሲቲ የተመረቁ ሰዎች የዓመት ክፍያቸው $20,000 ነው። በ4 ዓመታት ውስጥ ክፍያው $80,000 ይሆናል። ታዲያ እኔ በእነዚህ ዓመታት ውስጥ ከዚህ ክፍያ እጥፍ የሚሆን ገንዘብ መስራት እችላለሁ ብሎ ቤተሰቡን ወደ ዩኒቨርሲቲ አትሄድ እንዲሉት ለማስባል ይጥራል። ነገር ግን እናትና አባቱ በዚህ ሐሳብ በጭራሽ አልተስማሙም። እሱም እውነቱን ለመናገር በማሰብ ውጤት እንዳልመጣለት ይነግራቸዋል። ነገር ግን እየቀለደ መስሏቸው ማሾፍህን ትተህ ዩኒቨርሲቲ ምረጥ ይሉታል። በነጋታውም ከአባቱ ጋር ልጆቻቸው ዩኒቨርሲቲ ወደ ተቀበሏቸው ቤተሰቦች ድግስ ይሄዳሉ። ድግሱ ላይም ብዙዎቹ ቤተሰቦች ልጆቻቸው ስለገቡባቸው ዩኒቨርሲቲዎች ያወራሉ። ጆን ይህንን ሲሰማ በእጅጉ ቢያዝንም ወደ ዩኒቨርሲቲ መግባት ያልቻለው እሱ ብቻ ሳይሆን ማርክን ጨምሮ ሌሎች 5 ውጤት ያልመጣላቸው ጓደኞች አሉት። ታዲያ በዚህ ጊዜ ጆን አንድ ሐሳብ ይመጣለታል። ይህም ለሱና ለወደቁት ጓደኞቹ ማታለያ የሚሆን ዩኒቨርሲቲን መፍጠር ነው። ወደ ቤቱ ተመልሶም ሎጎ በመፍጠርና ሳውዝ ሃርመኒ የሚል ስያሜን በመስጠት ከትክክለኛው ዩኒቨርሲቲ የተላከ የሚመስል ደብዳቤን አዘጋጀ። ወደ ጓደኞቹ ጋር በመሄድም የተሳሳተ የዩኒቨርሲቲ ዌብሳይት እንዲያዘጋጁለት ያደርጋል። ወደ ቤተሰቡ የፖስታ ቁጥር ደብዳቤም ያስልካል። እነሱም በሱ ስም የተላከ ደብዳቤ በመሆኑ ደብዳቤውን ይዘውለት ቤት ድረስ ይሄዳሉ። ጆን ደብዳቤውን ሲያይ አውቆ የተደሰተ መሰለ። ሳውዝ ሃርመኒ የተባለ ዩኒቨርሲቲም ማመልከቻውን እንደተቀበለው ይነግራቸዋል። አባቱም የዓመት ክፍያውን እንዲከፍል $20,000 ይሰጠዋል። ነገር ግን አባቱ የገባበትን ዩኒቨርሲቲ በአካል ሄዶ እንደሚያይ ይነግረዋል። በዚህም ችግር ይፈጠራል። ጆን በፍጥነት ወደ ጓደኞቹ ጋር በመሄድም እንዴት ፌክ ዩኒቨርሲቲ መስራት እንዳለባቸው ይጠይቃቸዋል። እነሱም ካሰቡ በኋላ ከከተማ ወጣ ብሎ አንድ ለበርካታ ዓመታት ተዘግቶ የኖረ የተረሳ ሆስፒታል እንዳለ ይነግሩታል። እሱን ሆስፒታል አድሰውም ለወላጆቻቸው ለማሳየት ተስማሙ። በተሰጣቸው ብርም ለእድሳት የሚያገለግሏቸውን ግብአቶች በመግዛት ሆስፒታሉን ዩኒቨርሲቲ ያስመሰሉት። የጆን አባት ደውሎም በቀጣዩ ቀን እንደሚመጣ ይነግረዋል። ታዲያ አባቱ ሲመጣ የኮሌጁን አስተዳደር ማግኘት ስለሚፈልግ እሱን ቦታ የሚሸፍንላቸውን ሰው ፍለጋ ወጡ። በዚህ መሃልም አንድ በእድሜ ገፋ ያለ ሰው ያገኛሉ። ያገኙት ሰውም የተማረ ስለነበር ያስማሙታል። የዩኒቨርሲቲ አስተዳደርም ያደርጉታል። በቀጣዩ ቀንም አባትና እናቱ ወደ ተመዘገበበት የውሸት ዩኒቨርሲቲ መጡ። አባቱን ለማሳመን ጓደኞቹ በአካባቢው ልክ እንደ ተማሪ ይንቀሳቀሱ ነበር። ህንፃ ውስጥ ከገቡ በኋላ አንዳንድ ነገሮች ቢፈጠሩም ጆን አስተባብሎ ያልፈዋል። በመጨረሻም የዩኒቨርሲቲው አስተዳደር ተብሎ የተቀመጠው ሉዊዝ የጆን አባትን አዋርቶት ወደ ቤታቸው ይመልሳቸዋል። ታዲያ ጆን ከጓደኞቹ ጋር በመደሰት ላይ ሳለ በር ይንኳኳል። ጆን በመፍራት ሲከፍተውም በመቶ የሚቆጠሩ ተማሪዎች እውነተኛ ዩኒቨርሲቲ መስሏቸው ለመመዝገብ ከበሩ ላይ ቆመዋል። ጆንም ሰዎቹን ከመመለስ ይልቅ እያንዳንዳቸውን $20,000 እያስከፈለ እንዲመዘገቡ አደረጋቸው። ይህ ሁሉ ተማሪ የመጣው የጆን ጓደኛ ኒክ በሰራው የተሳሳተ ዌብሳይት አማካኝነት ነው። ታዲያ ጆንና ጓደኞቹ በአንዴ ሚሊዮነር ቢሆኑም ትልቅ ችግር አለባቸው። የሰሩት የተሳሳተ ዩኒቨርሲቲ ምንም አይነት አስተማሪ፣ መጽሐፍት ሆነ መማሪያዎች የሉትም። ጆንም ተማሪዎቹን ከሰበሰበ በኋላ ይህንን ነገር ለመናገር ወደ መድረክ ላይ ይወጣል። ቢሆንም ተማሪዎቹ በዩኒቨርሲቲው ደስተኛ እንደሆኑና መማር እንደሚፈልጉ ይነግሩታል። ጆን የተማሪዎቹን ሐሳብ ከሰማ በኋላ እውነቱን ከመናገር ይልቅ አነቃቂ ንግግሮችን አድርጎ ከመድረክ ላይ ይወርዳል። ወዲያውኑም ጆን ወደ ትክክለኛው ሃርመኒ ዩኒቨርሲቲ ይሄዳል። በዛ ዩኒቨርሲቲ ውስጥ ያሉ አስተማሪዎች ሲያስተምሩም በእጅጉ ተማሪዎች ይሰላቻሉ፣ ለትምህርታቸውም ትኩረት አይሰጡም። ይህንን ካየ በኋላም ተማሪዎችን የማያሰላች አዲስ አይነት የማስተማር ዘዴን ለመፍጠር አሰበ። በመጀመሪያ ትልቅ ቦርድ አዘጋጅቶ ተማሪዎቹ መማር የሚፈልጉትን እንዲጽፉ ያደርጋቸዋል። የተማሪዎቹን ፍላጎት ተከትሎም ጆን አዲስ የትምህርት ስርዓትን መፍጠር ቻለ። የከፈሉትን ብር ተጠቅሞም ሼፎች የሚማሩበትን፣ ስፖርት የሚሰሩበትን፣ የሚዋኙበትንና በውስጣቸው ያለውን አቅም የሚያሳድጉባቸውን ዕቃዎች አሟላ። በዚህ ዩኒቨርሲቲ ውስጥ አስተማሪ የሚባል ነገር የለም። ተማሪዎች ራሳቸው አስተማሪ እንዲሆኑ አደረገ።
በዚህም ማብሰል የሚወዱ ተማሪዎች የተዋጣላቸው ሼፎች ለመሆን በቁ። ጌም መጫወት የሚወዱት ደግሞ የጌም አሰልጣኝ መሆን ቻሉ። ዘፈን መዝፈን የሚወዱትም እጅጉን የታወቁ ዘፈኖችን ለማውጣት በቁ። ሁሉም ተማሪዎች ባሉበት ሙያ እጅጉን ጎበዝ መሆን ቻሉ። በዚህ የተሳሳተ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች በሙሉ የሚታይባቸው የራስ መተማመን አስገራሚ ሆነ። ይህንን ያዩ ሌሎች ተማሪዎች በሙሉ ሌሎቹን ዩኒቨርሲቲዎች በመናቅ ጆን ወደ ከፈተው የውሸት ዩኒቨርሲቲ ገቡ። ታዲያ ተማሪዎቻቸው መልቀቃቸው ያናደዳቸው የዩኒቨርሲቲ አስተዳደሮች ስለዚህ ዩኒቨርሲቲ አጣርተው ደረሱበት። የህግ አካላትን ይዘውም ጆን ወደ ከፈተው ዩኒቨርሲቲ ገቡ። የተማሪዎች ወላጆች በሙሉ ተጠሩ። የጆን ወላጆችም በቦታው ተገኙ። የዋናው ሃርመኒ ዩኒቨርሲቲ ፕሬዝዳንቶችም ሳውዝ ሃርመኒ የሚባል ዩኒቨርሲቲ እንደማያውቁና ይህ ዩኒቨርሲቲ የውሸት ዩኒቨርሲቲ እንደሆነ ይነግሯቸዋል። ጆን የሚናገረው ጠፋው። ቤተሰቦቹም ተናደዱበት። ተማሪዎቹ እንዲበተኑ ተደርጎም ዩኒቨርሲቲው ታሸገ። ወዲያውኑም ጆን ላይ ክስ ተመሰረተበት። ታዲያ ጆን ይህንን ክስ ለማቋረጥ ዩኒቨርሲቲውን ወደ እውነተኛ ዩኒቨርሲቲ ለመቀየር ወሰነ። በሂደት ላይ ሳለም ፍርድ ቤት ቀረበ። በፍርድ ቦታው ላይም በዩኒቨርሲቲ ውስጥ ይማሩ የነበሩ ተማሪዎች በሙሉ ተገኙ። ክሱም ቀረበ። የዋናው ሃርመኒ ዩኒቨርሲቲ ፕሬዝዳንቶችም በርካታ ክሶችን አቀረቡ። ነገር ግን ክሶቹ በሙሉ በተማሪዎቹ ውድቅ ተደረጉ። ጆንም ስለ ትምህርት ስርዓቱ በደንብ ማስረዳት ቻለ። የሌሎቹን ዩኒቨርሲቲዎች ፕሬዝዳንቶችም የተማሪዎችን የፈጠራ ችሎታቸውን በመስረቅ ኮነናቸው። ዳኞችም ጆን እውነት እንዳለው አመኑበት። ወዲያውኑም የፍርድ ቤቱ ዳኞች ሃርመኒ ዩኒቨርሲቲ ህጋዊነቱ ተረጋግጦ እንዲቀጥል አዘዙ። ይህም የጆንን ቤተሰብ በእጅጉ አስገረማቸው። ምክንያቱም በዜሮ የተነሳው ጆን አሁን ሚሊዮነር ለመሆን በቅቷል። በፊት ይማሩ የነበሩ ተማሪዎችም ዩኒቨርሲቲያቸው በድጋሚ በመከፈቱ በእጅጉ ደስተኛ ሆኑ። ትምህርት ቤቱም ዓለም ላይ በዚህ መልኩ የሚያስተምር ብቸኛው ዩኒቨርሲቲ ሆኖ ለመቀጠል በቃ። ተማሪዎቹ በእጅጉ ተደስተው ትምህርታቸውን ሲቀጥሉም ፊልሙ ያልቃል። ውድ የፊልም ሚዲያ ተከታታዮች ለዛሬው ያስኩላችሁ አጭር ፊልም በዚሁ ተጠናቀቀ። ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የፊልም ሚዲያ ቤተሰብ መሆን ትችላላችሁ። በቀጣይ በአዲስ ፊልም እስክንገናኝ ድረስ ሰላም ሁኑልኝ።